ፍሮንቲንድ አንድ ራሱን የቻለ አፕ ነው። ባኪንድም ራሱን የቻለ አፕ ነው። ነገር ግን ፍሮንቲንድ ከባኪንድ አምጥቶ ሊያሳየው የሚፈልገው ዳታ አለ። ባኪንድም ከፍሮንቲንድ ተቀብሎ የሚያስቀምጠው እንዲሁም ፕሮሰስ የሚያደርገው ዳታ አለ። ስለዚህ በሁለቱ መካከል መገናኛ ድልድይ ያስፈልጋቸዋል ማለት ነው። ያ ደግሞ ኤፒአይ ነው ማለት ነው። ኤፒአይ ሁለት ፕሮግራሞች ዳታ ሼር መደራረግ የሚችሉበት መንገድ ነው። ከክላይንት ወደ ሰርቨር የሆነን ጥያቄ ይዞ ይሄዳል። ከሰርቨርም ወደ ክላይንት ምላሹን ይዞ ይመጣል። ኤፒአይ ቢውልድ የሚደረገው በሰርቨሩ ነው። ክላይንት ደግሞ ያንን ኤፒአይ ይጠቀማል። ጃቫስክሪፕት ላይ ግን የተለያዩ አይነት አማራጮች አሉ። ለዛሬ ግን የኤፒአይን አጠቃቀም በደንብ ለመረዳት ፌች ኤፒአይን እንጠቀማለን። ላይክ ያደረጋችሁ ጀምሩት። ምናልባት ከዚህ በኋላ ላታገኙ ስለምችሉ ሰብስክራይብ ማድረጋችሁንም እንዳትረሱ። ኤፒአይ ምንድን ነው ብለን ዲፋይን አደረግን። ኤፒአይ ድማልን ብሪጅ ድልድይ ማለት በክላይንት እና በሰርቨር መካከል ያለ ድልድይ ማለት ኤፒአይ የምንለው ነገር ማለት ነው። ይህ ድልድይ ደግሞ ሰርቨሩን ያደርጓል ቢልድ ያደርጓል ብለናል። ቢልድ ያደርጓል ማለት ዲሳይድ የመጀመሪያው ነገር እንዴት አድርጎ ነው ክላይንቱን መጠቀም ያለበት ኢንቨንትም ይሄንን ኤፒአይ የሚለውን ነገር ዲሳይድ ያደርጋል። እንደገና ደግሞ ዋሾች ሪስፖንስ እንደሆነም ነገር የሚወስኑ ማን ነው? ይሄ ሰርቨር የሚባል ማለት ነው። ሪስፖንስ ምን መስጠት አለበት የሚወስነው ሰርቨሩ ነው ማለት ነው። የክላይንቱ ድርሻ ደግሞ ምንድነው? የክላይንቱ ድርሻ ደግሞ ምንድነው? መጠቀም ነው። ይሄ እንትን የተባለው ቢልድ የተደረገውን ኤፒአይ መጠቀም፣ አንደኛ ሲጠቀም ደግሞ ሁለት ነገሮችን ማድረግ አለበት፣ ኮንሲደር ማድረግ አለበት። አንደኛ ሪስፔክት ሰርቨርስ፣ ሰርቨሩ ያስቀመጣቸውን ሩሎች ምን ማድረግ አለበት? ማክበር መቻል አለበት። ወይ ደግሞ እነሱን ሩሎች በሚገባ ማሟላት አለበት። አለበለዚያ ሰርቨሩ ምንም ነገር ሊሰጡ አይችልም ማለት ነው። ሁለተኛ ደግሞ ያንን ሩል አሟልቶ ካገኘ በኋላ የሚፈልገውን ነገር በዳታ ዋይዝ በሚገባ መጠቀም ማለት አለበት። ወይም ደግሞ ሪስፖንሱን እሱ በሚፈልገው መልኩ በስፋቱ መጠቀም መቻል አለበት ማለት ነው ክላይንቱ። ስለዚህ ሁለቱን ነገሮች እኛ አሁን ዛሬ ፎከስ የምናደርገው ክላይንቱ ጋር ነው። እንዴት አድርገን መጠቀም አለብን የሚለው ነው። ሰርቨሩ ስለዚህ እንዴት አድርገን ቢልድ እናደርጋለን ሰፈር ስንት ነው። አሁን ክላይንት ላይ እንዴት አድርገን እንጠቀማለን ወደሚለው ስንመጣ ወደ ክላይንት ሳይድ የክላይንት ሳይድ ላይ ስንመጣ እንዴት አድርገን እንጠቀማለን ሲል ሁለት ነገሮችን አስቀምጠናል። ክላይንት ሳይድ ላይ ሁለት ነገሮችን አስቀምጠናል። አንደኛ ሪስፔክት ሰርቨርስ የሰርቨር ሩል ማክበር አለበት። የሰርቨር ሩሎች ደግሞ ማክበር እንዲችል የሚያግዙት ነገራቶች አሉ። አንደኛ ነገር እንትኑን ስፔሲፋይ ማድረግ አለበት። አድሬስ ተሰም ሰርቨር ኤንድ ኦልሶ ሪሶርስ። አሁን እነዚህ ሁለት ነገሮች ምን ማድረግ አለበት? መናገር መቻል አለበት። ክላይንቱ መናገር መቻል አለበት። አለበለዚያ ከክላይንቱ ማግኘት የሚችለው ነገር የለም። አሁን ያ ማለት ነው። ለምሳሌ እኛ ዛሬ ለፕራክቲስ የምንጠቀመው ጄሰን ፕሌስ ሆልደር የሚባለውን ዌብሳይት ነው ማለት ነው። እና ወይም ደግሞ የሰርቨሩን አድሬስ የሪሶርሱን አድሬስ ስንናገር እንዴት ነው የምንናገረው? ይሄ የሰርቨሩ አድሬስ ነው። ጄሰን ታይፕ ኮድ .com ብለው የሰርቨሩ አድሬስ ነው። ከዛ በኋላ ግን ይሄ ጄሰን ታይፕ ኮድ የሚባለው ዌብሳይት ወይም ደግሞ ሰርቨር ፕሮቫይድ የሚያደርጋቸው ብዙ ነገሮች አሉ ለሙከራ ማለት ነው። ለምሳሌ እዚህ ጋር ፖስቶች አሉ፣ ኮሜንቶች አሉ፣ ፎቶ፣ ቱዶች፣ ዩዘርስ። ከነዚህ ሁሉ ሪሶርሶች የትኛውን ነው የምንፈልገው የሚለውን ምን ማድረግ አለብኝ? ስፔሲፋይ ማድረግ መቻል አለብኝ ማለት ነው። አሁን ወደ ሪቮል ስናመጣው ምንድን ነው ይችላል? ለምሳሌ ሲስተሙ ሬጂስተር ማድረግ ሊጠይቅ ይችላል። ሎጊን ይኖረዋል። እንዲሁም ደግሞ ለምሳሌ የዩዘር ዳታ የሚመጣበት ፓርት ይኖራል። ዩዘሩ ሎጎት የሚያደርግበት ይኖራል። አሁን እነዚህ ነገሮች ስናያቸው የተለያዩ አይነት ስራዎች ናቸው። የተለያዩ አይነት
ሪሶርሶች ናቸው። ሳይን አፕ ማድረግ ራሱን የቻለ አንድ ስራ ነው። ሎጊን ማድረግ ራሱን የቻለ አንድ ስራ ነው። ሎጎት ማድረግ ራሱን የቻለ ስራ ነው። ስለዚህ የትኛው እንደሚፈልግ ምን ማድረግ አለበት? ክላይንቱ መወሰን መቻል አለበት። አንደኛው ነገር የሰርቨሩን አድሬስ ወይም ደግሞ እንዲሁም ደግሞ ሪሶርሱን ስፔሲፋይ ማድረግ። ሁለተኛው ደግሞ ምን አይነት ስራ ነው መስራት የሚፈልገው ክላይንት ምን አይነት ስራ ነው መስራት ይፈልገው ወደሚለው እንመጣለን። እዚህ ጋር ስንመጣ ደግሞ ክላይንቱ የተለያዩ ስራዎችን ሊሰራ ይችላል። አንደኛ ዳታ ፌች ማድረግ አለ። ፌች ማድረግ ማለት ምን አይነት ዳታ ማምጣት ብቻ። ምንም አይነት የሚሰራው ስራ የለም ሰርቨሩ ላይ፣ ግን ከሰርቨሩ የሚፈልገውን ዳታ እንዲያመጣለት ሊሆን ይችላል የሚጀምረው ነገር። ሁለተኛ ነገር ደግሞ ምንድነው ዳታ ክሬት ማድረግ ሊሆን ይችላል። ዳታ ክሬት ማድረግ ሊሆን ይችላል። ይሄ ደግሞ ከሰርቨሩ የሆነ ዳታ ወስዶ ሰርቨሩ ከክላይንቱ ሰርቨሩ እንዲቀመጥ የፈለገው ዳታ ሊሆን ይችላል። ለምሳሌ አንድ ሰው ሬጂስተር ሲያደርግ ኢሜል፣ ፓስወርድ የመሳሰሉት የሰውየው ዳታዎች ወደ ሰርቨር ተልከው ሰርቨር ላይ ስቶር ይደረጋል። ያን ጊዜ ዳታ ክሬት ይደረጋል ማለት ነው። ቀጥሎ ደግሞ አፕዴት አለ። ዳታ አፕዴት አለ። ዳታ ምን ማድረግ ይፈልጋል? አፕዴት ማድረግ ይፈልጋል። ይሄ ደግሞ የሆነን ዳታ አፕዴት ለምሳሌ አንድ ሰው ዩዘር ኔሙን ቢቀይር ስሙን ቢቀይር አሁን እነዚህ ነገሮች ዳታ አፕዴት እያደረገ ነው ያስፈልጋል። ስለዚህ ያንን ነገር መናገር አለበት ማለት ነው ክላይንቱ ለሰርቨሩ። ሌላው ደግሞ ዳታ ዲሊት አለ። ዲሊት ማድረግ ሊፈልግ ይችላል። ለምሳሌ አንድ ሰው ፕሮፋይሉን ቢያጠፋ ወይም ደግሞ ሎጎት ቢል እነዚህ ነገሮች ሰርቨሩ ላይ ያለን የሆነን ዳታ እንዲጠፋላቸው ነው የፈለጉት። ፕሮፋይል ሲያጠፋ ሰውየው ስለ ፕሮፋይሉ ያለው ዳታ ሰርቨር ላይ ያለው ዳታ እንዲጠፋ ነው የሚያደርገው። ሎጎት ሲል ስለዚህኛው ብሮዘር የተቀመጠውን ዳታ እንዲጠፋ ነው የሚያደርገው። ስለዚህ ዲሊት ማድረግ ሊፈልግ ይችላል። ስለዚህ የትኛውን ስራ እንደሚፈልግ ለሰርቨሩ ማሳወቅ መቻል አለበት ማለት ነው። ሁለተኛ ወደ ሶስተኛ ስንመጣ ደግሞ እንትኑ ሰርቨሩ ለዲዛይን ዳታ ሰርቨሩ የሚፈልገው ዳታ ካለ ክላይንቱ ምን ማድረግ አለበት? ክላይንቱ መላክ መቻል አለበት። ለምሳሌ እንትን ማምጣት ሲሆን ለምሳሌ የሆነን ዳታ ማምጣት ሲሆን ምንም አይነት ነገር ላይጠይቁ ይችላል ሰርቨሩ። ለምሳሌ እንትን ሲያደርግ የሆነ ሰው ሬጂስተር ሲያደርግ የዛ ሰው ዳታ ይፈለጋል። ፓስወርድ፣ ኢሜል የመሳሰሉት ነገሮች ስሙ ምናምን ይፈለጋል። ስለዚህ እነዛን ነገሮች ምን ማድረግ አለበት? ክላይንቱ መላክ መቻል አለበት ለሰርቨሩ ማለት ነው። እንደገና ደግሞ የመጨረሻው ነገር ሜታዳታም ካለም እነዛ ሜታዳታዎች መላክ መቻል አለበት። እነዚህ ነገሮች ምን እንደሆኑ በተግባር እናያቸዋለን ማለት ነው። እነዚህ ነገሮች እንዴት አድርጎ ነው ከፌች ኤፒአይ ተጠቅሞ ያመጣው ወደሚለው እንመጣለን። እሺ ሁለተኛው ነገር ደግሞ ሁለተኛው ጋር ከመምጣታችን በፊት እነዚህ ነገሮች ስለዚህ ከመጀመሪያው ስንጀምር የመጀመሪያው ነገር ዩአርኤል ነው። የመጀመሪያው ነገር ዩአርኤል ወይም ደግሞ ዩኒቨርሳል ሪሶርስ ሎኬተር። አሁን ይሄ ምንድን ነው የሚያደርገው? ምን እንደሚፈልግ ሰርቨሩ መናገር ይችላል። በዚህ ዩአርኤልን ተጠቅሞ ምን እንደሚፈልግ ይናገራል ለሰርቨሩ ማለት። ይሄ ዩአርኤል የሚሆነው ነገር ሀስቱ ፓርትስ ሁለት ነገሮችን ያጠቃላል። ቅድም ያልናቸው ነገሮች አንደኛ ሰርቨር አድሬስ ነው። ሰርቨሩ የሰርቨሩን አድሬስ ይለያል ማለት። ስለዚህ ይሄኛውን ሰርቨር በዚህ መልኩ ማለት ነው ካሉ ሰርቨሮች አለም ላይ ሁሉ ካሉ ሰርቨሮች እኔ የምፈልገው ይሄኛውን ሰርቨር ብቻ ነው አክሰስ ማለት የምፈልገው ብሎ ዲሳይድ ያደርጋል። የኛ ባክኤንድ ከሆነ ደግሞ የኛን ባክኤንድ አድሬስ እናስገባለን ማለት ነው። ቀጥሎ ደግሞ ሁለተኛ ነገር ደግሞ ምንድነው ኢንድ ፖይንት አለን። ኢንድ ፖይንት እዚህ ጋር ደግሞ ኢንድ ፖይንት ላይ ደግሞ የትኛውን ስራ ነው መስራት የምንፈልገው ወይም ደግሞ የትኛውን ሪሶርስ ነው እኛ የምንፈልገው ከክላይንቱ የሚፈልግ የትኛው። ለምሳሌ እዚህ ጋር ፖስት፣ ኮሜንት ያለን የመሳሰሉት ነገሮች አሉ። እነዚህ ውስጥ አንዱን ስፔሲፋይ ማድረግ መቻል አለብን። ያንን ነገር ስፔሲፋይ አደርጋለሁ። ለምሳሌ እኔ ፖስትን ከፈለኩኝ ፖስቶቹን ከፈለኩኝ ፖስት እንደሆነ ፖስቶቹን እንደምፈልግ እናገራለሁ ማለት። ስለዚህ አሁን ይሄኛውን ወደ ፌች ኤፒአይ ስናመጣው እንዴት ነው የሚሆነው? ፌች ፋንክሽናችን ውስጥ የመጀመሪያው ፓራሜትር ላይ ምን እናደርጋለን? እዚህ ጋር ቀድመን የሰርቨሩን አድሬስ በዚህ መልኩ እናስገባለን። የሰርቨሩን አድሬስ ካስገባን በኋላ ቀጥለን የምንጽፈው ነገር ምንድነው? ኢንድ ፖይንቱን
ወይም ደግሞ የምፈልገው ሪሶርስ ጄሰን ፕሌስ ወደ ዶት ኮም ኦኬ ዶት ኮም እስከምለው ሊሳይና ኦኬ ይሄ የሰርቨሩ አድሬስ ሜል እና ያን ሰርቨር ይላል። ያ ሰርቨር የትኛው ሪሶርስ ትፈልጋለህ ሲለው ይሄው ፖስት የሚባለውን እንትን ነው ፈልገው ሪሶርስ ነው ፈልገው ብሎ ይነግረዋል ማለት ነው። እና በዚህ መልኩ ማድረግ ይችላል። ዩአርኤሉን ስፔሲፋይ ማድረግ ይችላል። እሺ ሌላው ደግሞ ቀጥሎ የሚመጣው ነገር እዚህ ጋር እንዴት አድርገን እንጠቀም የሚለውን ቀጥዬ ልጻፈው። አንደኛ እዚህ ጋር ምናስቀምጠን እንዴት አድርገን ዩአርኤሉን ስፔሲፋይ እናደርጋለን። እንዴት ነው አለን? ሁለት ነገሮችን ኮንሲደር አድርገን የመጀመሪያው ዩአርኤሉን እናስቀምጣለን። ቀጥለን ደግሞ ያለውን የሪሶርሱን እንትን ሪሶርስ የትኛው ነው እንደምንፈልግ ዲሳይድ እናደርግለን። ከዛ እዚህ ጋር ደግሞ ያንን ነገር ዲሳይድ ካደረግን በኋላ ሁለተኛ ነገር የሚጠበቅብን ሹዳ ይዘት አሁን ከእንትን ይመጣልናል ከክላይንቱ ከሰርቨሩ የሆነ ዳታ ይመጣልናል። ያንን ዳታ እንዴት አድርጌ ልጠቀመው የሚለው ሌላው ይሄ እኔን የሚወስድ ደግሞ ከክላይንት ሳይድ ነው የሚያልቀው ይሄ ነገር። የሰርቨሩ ስራ በቃ ሲጠይቅ መላክ ብቻ ነው። እዚህ አሁን እዚች ጋር መላክ ብቻ ነው ስራው ሰርቨሩ ማለት ምንም ምን ሌላው ነገር አይመለከተውም። እሱ ከላከ በኋላ ሌላው ነገር አይመለከተውም ማለት ነው። አሁን እዚህ ጋር ጀስት አሁን ጋር ፊኤች ድንጅን ብዬ ባወጣው የምፈልገውን ዳታ አገኛለሁ ወይ ወደሚለው ስንመጣ የምፈልገውን ዳታ አላገኝም። ምንድነው እዚህ ጋር የሚመጣልኝ ፕሮሚስ ነው የማገኘው ማለት ነው። ስለዚህ ፌች ኤፒአይ ሪተርን የሚያደርገው ነገር ምንድነው? ሪተርን የሚያደርገው ምንድነው? ፕሮሚስ ነው። ፕሮሚስ ኦብጀክት ነው። ይሄ ፕሮሚስ ኦብጀክት ማለት ምን ማለት ነው? አንድ ስራ ቆይቶ ሪዛልት የሚመጣ ከሆነ ፕሮሚስ ይባላል። በአንድ ጊዜ የማይመጣ ከሆነ ፕሮሚስ ብለን እንጠራዋለን። ለምሳሌ ይሄ ነገር በአንድ ጊዜ አይመጣም፣ በተለያዩ ምክንያት ሊቆይ ይችላል። ኔትወርክ አለ። ምክንያቱም እኔ ኮምፒውተር ላይ አይደለም የሳምፕል ወስዶ ሰርቨር ላይ ያወጣ የሚሰራው እዛ ሄዶ እሱ ፕሮሰስ አድርጎት የሚልክልኝ። ስለዚህ ያ ነገር እስከሚያልቅ ድረስ ማድረግ አለብኝ መጠበቅ ነው ይችላል። ኖርማል ጃቫስክሪፕት ላይ ያለ ፋንክሽን ከሆነ ኢንስታንትሊ እየተሰራ ነበር፣ ላይን ባይ ላይን እየተሰጣ ነበር። እዚህ ፌች ጋር ሲመጣ ግን ላይ እዚች ጋር ተሰጥቶ ማለቅ አይችልም። ይልካል፣ መላኩ አለቀ። ከዛ በኋላ ቀጥሎ ነገር ያለ ይቀጥላል ይመጣል። እዚህ ጋር ቆሞ የሚጠብቀው ነገር አይኖርም ማለት ነው። ስለዚህ ቆሞ እንዲጠብቅ ማድረግ መቻል አለብን ማለት ነው። ቆሞ መጠበቅ እንዲችል ማስቻል አለብን ማለት። ያንን ነገር ደግሞ የምናደርገው እንዴት ነው? ፌች ኤፒአይ ላይ ወይም ደግሞ ፕሮሚስ እንዳጠቃላይ ፕሮሚስን ስንጠቀም እንዴት ነው የምናደርገው? ለፕሮሚስ ዲቴል ከፈለጋችሁ ኮሜንት ላይ አስቀምጡ። አሁን ግን የምናደርገው ዴን እንላለን። አሁን ይሄ ምንድን ነው የሚያደርገው? እንዲቆም ያደርገዋል። ይሄ ነገር ሄዶ እስከሚመጣ ድረስ ምን አላደርገው? ቀጥሎ ያለውን ስራ አይሰራም። ወይም ደግሞ እዚህ ዴን ውስጥ ያለው ነገር ይሄ ነገር እስኪያልቅ ድረስ አይሰራም። ከዛ ይሄ ዴን ውስጥ ያለው ነገር ምን ያደርጋል? ያ ነገር ካለቀ በኋላ ነው የሚሰራው ማለት ነው። እዚህ ጋር ያለው ነገር መቼ ነው የሚሰራው? ካለቀ በኋላ ነው የሚሰራው። ይቆያል። ይሄ ነገር ፌስ ተደርጎ እስከሚያልቅ ድረስ ይቆያል። ከዛ በኋላ ምን የሚያደርገው? ሄዶ ወለደን የሚያወጣው ማለት ነው። ይሄ ነገር ሄዶ እስከሚያመጣ ድረስ ምን ያደርጋል? ይጠብቃል ማለት ነው። እዚህ እኔ ከሰርቨሩ የመጣውን ዳታ ነው አሁን ፕሮሰስ ማድረግ የምፈልገው እንደውም ማውጣት የምፈልገው። ስለዚህ ምንድነው የማደርገው? ይሄ ዴን ከዚህ የመጣለትን ወይም ደግሞ ይሄ ሪተርን የሚያደርገውን ቀጥሎ ይሄ ዴን መጠቀም ይችላል። ይሄ ዴን መጠቀም ይችላል። ግልጽ ነው አይደለም? ፌች ኤፒአይ ሪተርን የሚያደርገው ነገር አለ ወይም ደግሞ ሪስፖንስ አለ። ከዚህ ከሰርቨሩ የሚመጣለት ሪስፖንስ አለ። ያንን ሪተርን ደግሞ ቆይቶ ስለሚያደርግ ነው ዴን ያስፈልጋል። ከዛ ከየት እናመጣዋለን? እንደዚህኛው የሆነ ዳታ ላይ የሆነ ቫሪያብል አናስቀምጠው። የሆነ ቫሪያብል ላይ ብናስቀምጠው ምንም ቫልዩ አይኖረው። ምንድነው የምናደርገው? ይሄኛው ቫሪያብል ይሄ ፌች ሪተርን የሚያደርገውን ቀጥታ ለቬን ፓስ ያደርግለት ነው ያቀብሏል። ስለዚህ ይሄ ቬን በዚህ ሪስፖንስ ላይ የፈለገውን ነገር መስራት ይችላል። አሁን እዚህ ጋር ሪስፖንስን ባወጣው ምን አይነት ሪስፖንስ አገኛለሁ? ሪስፖንስ ኦብጀክቱን አገኛለሁ በዚህ መልኩ ማለት ነው። ዩአርኤል ይሄው እዚህ ጋር እንደምታዩት የቴምፕሌት ወደ ታይፕ ኮድ ፖስት ነው ነገር ኦኬ ስታቲስ ኮድ አለው ኮርስ በቃ እንዳለ ነገር መጥቶልኝ እዚህ ጋር ዳታው መጥቶልኝ እና እዚህ ጋር ስናይ እኔ የምፈልገው ዳታ የለም፣ ፖስቶቹ የሉም። ስለዚህ እንዴት አድርጌ ላገኛቸው ፖስቶቹን? ሌላ ዴንም እዚህ ጋር አመጣለሁ ማለት ነው። ሌላ ዴን ምን አደርጋለሁ? አመጣለሁ ማለት ነው። ይሄ ቀጣዩ ዴን ምንድነው የሚያደርገው? ፖስቶችን ኤክስትራክት። ነገር ግን ቀድመን ነው ከዚህ የምናገኘው ሪስፖንስ እዚህ ጋር ሪተርን ማድረግ አለብን። እዚህ አሁን እንዳልነው ይሄ አንደኛው ዴን ወደ ቀጣይ ዴን ወይም ደግሞ የመጀመሪያው ለሁለተኛው ሪተርናቸውን ፓስ እያደረጉ ነው የሚሄዱ። ስለዚህ ከዚህ ሪስፖንስ ኦብጀክቱ አለ ሪስፖንስ
ሪስፖንስ ኦብጀክት ያለ ከዛ ይሄ ሪስፖንስ ኦብጀክት እዚህ ጋር እንደምታይ በዚህ መልኩ ነው። እዚህ ጋር ደግሞ ምን አለ ቦዲ ውስጥ ነው ያለው እንትኑ ዳታ ማለት እዚህ ቦዲ ውስጥ ያለው ዳታ ግን ምንድነው በጄሰን መልኩ ነው የሚመጣልኝ። በጄሰን መልኩ ነው የሚላክልኝ። ስለ ጄሰን ደግሞ የሰራሁት ቪዲዮ አለ። እሱም እዚህ ካርዱ ላይ ወይም ደግሞ ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እሱም ማየት ትችላላችሁ። እና በጄሰን መልኩ ነው ሰርቨሩ የሚልክልኝ። ስለዚህ ያንን ጄሰን ወደ ጃቫስክሪፕት ኦብጀክት መቀየር መቻል። ያንን ለማድረግ ይህን ወደ ጄሰን ሜተድ እንጠቀምለታለን። ስለዚህ ምን ያደርጋል እዚህ ጋር የምታዩትን እዚህ ጋር ያለውን ኦብጀክት እዚህ ጋር በዚህ መልኩ የመጣውን ሪስፖንስ ኦብጀክት ዳታውን ብቻ ኤክስትራክት አድርጎ ወደ ያንን ዳታ ወደ ቀጣዩ ዜና ያሳልፍለታል። ስለዚህ አሁን ምን አገኛለሁ ወደ ጄሰን የተቀየረውን ዳታ ያገኛል። ይሄኛው ግን እዛ አሁን ይሄኛው ያንን ዳታ መጠቀም ይችላል። ስለዚህ አሁን ከላይ ያለችውን ኮሜንት አድርጋልና አሁን በወጣ ምን ያገኛለሁ ዳታውን መቶዎቹን ፖስቶች በዚህ መልኩ ያገኛል ማለት ነው። ታዩት ኦዲዮ አይዲ ታይትል ነው በቃ ዳታው እዚህ ጋር ማግኘት የምችለው ዳታ አለ። እሱን ለማየት ጋይድ የሚላል እዚህ ጋር ሲ ጋይድ ፎር ጋይዷን ስትነኳት እዚህ ጋር ምን አይነት ሪስፖንስ ለምታገኛ ሳይ በዚህ መልኩ አይዲ ያለው ታይትል አለው ምናምን ነገር ከፖስቶችን ስታምጡ እዚህ ጋር አሁንም እኛም ደግሞ ያገኘነው በዛ መልኩ ነው። አይዲ ታይትል አይዲ ምናምን አለው። ስለዚህ በዚህ መልኩ ዳታችንን ማግኘት እንችላለን ማለት ነው። ኦኬ የመጀመሪያውን ስራ ጨርሰናል። እንዴት አድርገን ስፔሲፋይ እናደርግ ሰርቨሩን አድሬስ እንዲሁም የሪሶርሱን አድሬስ እንዴት አድርገን ስፔሲፋይ እናደርግ የሚለውን አየን። ዊች ኤፒአይ ላይ የመጀመሪያው ፓራሜትር የእንትኑን የሰርቨሩን እንዲሁም ደግሞ የሪሶርሱን አድሬስ በቃ የሪሶርሱን አድሬስ በዚህ መልኩ ስፔሲፋይ እናደርጋለን። ከዛ ስንጠቀም ጋር ዜናትን አድርገን እንዲሁም ቤንዜን እያለን የተለያዩ ፋንክሽኖችን ሚስተገጥም እንጠቀማለን። እያንዳንዱ ዜን ደግሞ ከሱ በፊት ላይ የነበረው ሪተርን ይጠቀማል አሉ። ከዛ የመጀመሪያው ላይ የሚያደርገው ከዚህ ከፌቹ ቀጥታ የሚመጣው ሪስፖንስ ይቀበልና ከዛ ዋና ስራው የሱ ያንን ሪስፖንስ ወደ ጃቫስክሪፕት ኦብጀክት መቀየር፣ ምክንያቱም በጄሰን ፎርማት ስለሚመጣ አለን። ከዛ ሶስት ቢቀጥል ያለው ዜን ደግሞ የመጣ ወደ ኦብጀክት የተቀየረውን ዳታ ወደ ስራ እንዲገባ ማድረግ ነው ወይም ወደ ስራ ማስገባት ነው ብለን ቅድም ስናነሳ አራቱን ነገሮች ስናነሳ ሁለተኛ ላይ ያስቀመጥነው ነገር ምንድነው? ምን አይነት ስራ ነው ዳታ ክላይንት መስራት የፈለገው የሚለውን ነገር አስቀምጠን ነበር። ነገር ግን እዚህ ጋር ምንም ስፔሲፋይ ያደረግነው ነገር የለም። ከአራቱ አንዱ መስራት ያለበት ነው። ከአራቱ አንዱ ሊሰራ ይችላል ብለን ከአራቱ ስራዎች ወይ አፕዴት ማድረግ ወይ ክሬት ማድረግ ወይ ደግሞ ማምጣት ወይ ዲሊት ማድረግ ይሰራል ብለናል። ነገር ግን አንዱንም ስፔሲፋይ አላደረገም ፌስ ላይ ማለት ነው። ስለነሱ ነገሮች የምርስ አላደረገም ወይስ አድርጓል የሚለውን በዛው እናያለን። ስለዚህ ሁለተኛው ነገር ምንድነው? ሁለተኛው ስራችን ሁለተኛው ደግሞ ይባላል ሜተድስ ይባላሉ። እነዚህ ነገሮች ምን አይነት ስራ ነው ክላይንቱ መስራት የፈለገው የሚለው ነገር የሚወስኑት እነዚህ ሜተዶች ናቸው ማለት ነው። እነዚህ ነገሮች ስንት ናቸው? እንዳጠቃላይ ማለት ዋና ወሳኝ የሚባሉ እንትኖች አሉ። አራት ሚዲየም የሚባሉ ሜተዶች አሉ። ደግሞ በስርዓት ማወቅ ያለብን አራት ሜተዶች አሉ ማለት ነው። የመጀመሪያው ጌት ሜተድ ነው። ጌት ሜተድ እዛ በባየናቸው ወርዳት የሚመጣው የመጀመሪያ ዳታ ፌች ለማድረግ የምንጠቀሙ የሜተድ አይነት ነው። ጌትን ከተጠቀመ ወይም ደግሞ ጌት ሜተዱ ጌት ከሆነ ምንድነው ስራው ማለት ነው። ወይም ደግሞ ከክላይንቱ ምንድነው የፈለገው የሆነ ዳታ ማምጣት ፈልጓል ማለት ነው። ሁለተኛ ላይ ደግሞ ምን አለን? ፖስት ሜተድ አለ። ፖስት ሜተድ ሲሆን ደግሞ ምንድነው የሚፈልገው ዳታ ክሬት ማድረግ ነው የፈለገው ወይም ደግሞ ዳታ ምን ማድረግ ነው የፈለገው እዛ ሰርቨሩ ላይ የሆነ ዳታ ስቶር እንዲደረግ አዲስ ዳታ ክሬት እንዲደረግለት ነው የፈለገው። አንድ ሰው ሬጂስተር ሲያደርግ እንዳልነው ቅድም ሬጂስተር ሲያደርግ ከዚህ በፊት ያልነበረ ዳታ ነው። ስለዚህ ያንን ዳታ በፖስት ሜተድ ነው የምንልከው ማለት ነው። ቀጥሎ ደግሞ ፑት ሜተድ አለን። ፑት ደግሞ የሚጠቅመው ለምንድነው? ዳታን አፕዴት ለማድረግ ነው። አፕዴት ማድረግ ስንፈልግ ፑት ሜተድን እንጠቀማለን። ፑት ሜተድ አፕዴት ማለት ለምሳሌ አንድ ሰው ዩዘር ኔም ሲቀየር እንደሆነ ሲቀየር ዳታ አፕዴት ፑትን ሪኩዌስታችን ፑት ሜተድ እንጠቀማለን። ሌላው ድሊት ሜተድ አለ። ይህ ደግሞ ዳታ ድሊት ማድረግ ሲፈልግ የሚጠቀመው የሜተድ አይነት ነው ማለት ነው። እና እነዚህን አራት ሜተዶች ተጠቅሞ ምን ማድረግ የሚችለው ሪኩዌስቶች የሚልከው ማለት። ነገር ግን እዚህ ጋር ፌስ ላይ ምንም አይነት ሜተድ እዚህ ጋር ስፔሲፋይ አደረግ ጌትን ፖስትን ፑትን ድሊት ምንም የሚል ነገር የለም። ታዲያ እንዴት አድርጎ ነው ሊከላከልለት ወይም ደግሞ እንዴት አድርጎ አገኘ የሚለውን ስናይ አንድ እዚህ ጋር አንድ የሚይዘው ሩል አለች እዚች ጋር
እዚህ ጋር እንደምንይዛት ሩል አለች። ዲፎልት ሜትድ ኦፍ ፌች ኤፒአይ ምንድን ነው? ጌት ነው ማለት ነው። ፌች ኤፒአይ የዲፎልት ሜትዱ ጌት ነው። ያ ማለት እኛ ምንም አይነት ነገር ስፔሲፋይ ካላደረግን ምንድን ነው የምንጠቀመው ማለት ነው? ሜትዱን ጌት አድርገው የምንጠቀም ያለ ምንም ሜትድ ሊልክ አይችልም። በዲፎልት ግን እኛ ምንም አይነት ሜትድ ስፔሲፋይ ካላደረግን ምንድነው የሚጠቀመው? ጌትን ነው የሚጠቀመው ማለት ነው። ሜትዱ ጌት ነው የሚሆነው ማለት ነው። እሺ ሌሎችንስ ሜትዶች ከፈለግን ዲፎልቱ ጌት ነው። ነገር ግን ያንን ዲፎልት አልፈለግንም። ለምሳሌ ዳታ ክሬት ማድረግ ከፈለግን ጌትን አንጠቀም ፖስትን ነው የምንጠቀመው ብለናል። ያንን እንትን ሜትድ ጌትን ወይም ደግሞ ሜትዱን ከጌት ወደ ሌላም ወደ ፖስት እንዴት አድርገን እንቀይራለን ወደሚለው እንሂድ። ፌች ኤፒአይን ስንጠቀም ያው ቅድም እንዳለ የመጀመሪያው ፓራሜትር አሁንም አይቀየርም። እንዴትም ቢሆን የመጀመሪያው ፓራሜትር ስቲል አይቀየርም። ምንድን ነው የሚሆነው? የመጀመሪያው ፓራሜትር ሁልጊዜ ፓርዱ ነው ዩአርኤሉ ነው። ከዛ ሁለተኛ ፓራሜትር ላይ ኦብጀክት ክሬት እናደርጋለን። ይሄ ኦብጀክት ኦፕሽኖች ናቸው። ከላይ ያሳለፍናቸውን ሶስቱንም ነገራቶች ዩአርኤል ውጭ ያለውን እዛ ኦብጀክት ውስጥ እንከተብ። ምን አይነት ስራ ነው ስፔሲፋይ የምናደርግ ወይም ደግሞ መስራት የፈለግነው ምን አይነት ስራ ነው? ከሰርቨሩም ሂድ ዳታ ካለ የምንልከው እንዲሁም ደግሞ አዲሽናል ዳታዎች ሜታ ዳታዎች ካሉ ሶስቱም ነገሮች የሚገቡት የት ነው? እዚህ ኦፕሽን ውስጥ ነው ማለት ኦፕሽን የምንለው ወይም ደግሞ ይሄኛው ኦብጀክት ውስጥ ነው። ሁለተኛ ፓራሜትር ላይ ነው የፌች ኤፒአይ ሁለተኛ ፓራሜትር ላይ የሚገቡት ማለት ነው። ኦኬ እንዴት አድርገን ሜትድ ስፔሲፋይ የምናደርገው? ሜትድ የሚባል ፕሮፐርቲ አለ። ይሄ ኦብጀክት ነው። ከዛ እዚህ ጋር በስትሪንግ ፖስት ብለን እንጽፋለን። ያ ማለት እዚህ ጋር ዲፎልቱ እኛ ካልጻፈን ጌት ተብሎ ነው የሚቀመጠው። እኛ ስንጽፍ ደግሞ ፖስት ብለን የፈለግነውን የእንትን አይነት እናስገባለን። የሜትድ አይነት እንትን ከፈለግን ፑት ከፈለግን ዲሊት እዚህ ስፔሲፋይ እናደርጋለን ማለት ነው። አሁን እዚህ ጋር ወደ ጄሰን ፕሌስ ሆልደር እንሂድና ፖስት ሜትድ ስንጠቀም ምን አይነት ዳታ እንደሚፈልግ እናጣ። ምክንያቱም ቅድም ብለናል ያንን ነገር ዲሳይድ የሚያደርገው ምን አይነት ዳታ እንደሚፈልግ የመሳሰሉ ነገር የሚወስነው ሰርቨሩ ነው ብለናል። ስለዚህ ገብተን ጋይድ ቅድም ባልነው መሰረት በጋይድ ከተም የሚለው እንትን ሲሆን ፖስትን ስንጠቀም ምን ይፈልጋል? ታይትል፣ ቦዲ እና ሊጀር ቅድም በእንትን የሰጠን ቺንሲል ዳርጋትና በጌት የሰጠን ምን ነበሩ? ፖስት ላይ 4 ፕሮፐርቲዎችን ነው ቦዲ፣ አይዲ፣ ታይፕ እና ዩዘር አይዲ። ከኛ ግን የፈለገው ቦዲ፣ ታይትል እና ዩዘር አይዲ ብቻ ነው ማለት ነው። የሆነ ታይትል ለኖታችን ወይም ደግሞ ለፖስታችን ታይትል እንድንሰጠው ከዛ የፖስታችን ቦዲ ወይም ደግሞ ዋናውን ጽሁፍ እንድናስገባና ዩዘር አይዲ ማንነቱ ማን ነው ይህን ነገር ፖስት ያደረገው የሚለውን ነገር ዲሳይድ እንድናደርግ ነው የሰጠን። ከዛ አይዲያችን አለ። አይዲን ደግሞ ራሱ አውቶማቲካሊ ሊሰጥ ያሰበው ማለት ነው። ስለዚህ ከኛ የሚጠበቀው ምንድነው? እነዚህ 3 ነገሮች መላክ ነው ማለት ነው። እሺ አሁን እንምጣ። ስለዚህ ያንን ነገር ደግሞ የምናስገባው ወደ ስንተኛው ኮንሰፕት እንመጣለን? አሁን ሜትድ እንጨርስ። ሜትዶች ስንት አይነት ሜትዶች አሉን? 4 አይነት ሜትዶች አሉን። ጌት፣ ፖስት፣ ፑት፣ ዲሊት። ጌት ዳታን ፌች ለማድረግ ነው። ፖስት ደግሞ ክሬት ለማድረግ፣ ፑት ዲሊት አፕዴት ለማድረግ፣ ዲሊት ደግሞ ዲሊት ነው። ከዛ ሶስተኛ ደግሞ ያለው ነገር ምንድነው? ዳታ ሰርቨሩ የሚፈልገው ዳታ ካለ ክላይንቱን ማድረግ አለበት አለ መላክ መቻል አለበት። ስለዚህ ሶስተኛው ነገር ይመጣል ማለት ነው። ያ ነገር ምንድነው? ቦዲ የሚባለው ነገር ይመጣል። ቦዲ ሶስተኛው ወይም ደግሞ አክቹዋል ዳታ የሚላክበት ፓርት ነው ማለት ነው። is a part of request። ይሄ ሪኩዌስት ያው በእኛ ሳይድ ከክላይንት ሳይድ ነው እያሰብን የሪኩዌስት ፓርት ነው። ይሄ ሪኩዌስት ፓርት ደግሞ ስፔሲፋይ በዳታ ሴንት ፍሮም ክላይንት ከክላይንት የሚሄደውን ዳታ ስፔሲፋይ የሚያደርግ ወይም ደግሞ እዛ ላይ ነው ደግሞ ዲፋይን የሚያደርግልን እኛንን እዛ ቦታ ላይ ነው ወይም ደግሞ ቦዲ ላይ ነው ያንን ዳታ ላይ የሚያስገባ የምንችለው ማለት ነው። እኛውን ኮሜንት እናርጋት። ከዛ በኋላ ከታች ያለው መተን እንጠቀማለን። ከታች ያለው ጋር መተን እንጠቀም። ኦኬ ታዲያ እንዴት አድርገን እናስቀምጥ? እዚህ ጋር ሶስቱንም ሜታ ዳታም ያለውን ነገር ሜትድ ቦዲም እዚሁ ነው እናስቀምጠው ብለን ተነጋግረናል። ስለዚህ እንዴት ነው ማስቀምጠው? ቦዲ ብዬ በዚህ መልኩ አስቀምጣለሁ። ከዛ በኋላ እዚህ ቦዲ ላይ የሚፈልገውን ዳታ አስገባለሁ። ማለት የሚፈልጋቸውን ዳታዎች ምንድን ናቸው? አለም የሚፈልጋቸው ዳታ ታይትል አለ ብለናል። ታይትል ይፈልጋል ለፖስታችን ታይትል።
የፈለኩትን ታይትል ያው ይሄ ያው እንደየእንትኑ ይወሰናል። ኢሜል ከሆነ ለምሳሌ ሪጅስተር ከሆነ ኢሜይሌን ኢሜል ምናምን እያልኩኝ በቃ ቫሊድ የሆነ ነገር አስገባ። ታይትል ግን የፈለኩትን ታይትል ማስገባት እችላለሁ ደንቴ ነው። ከዛ ታይትል ይፈልጋል፣ ቦዲ ይፈልጋል፣ ወይም ደግሞ ከውስጥ ዋና ያለው ቴክስት አለ። እሱም ደግሞ ዝም ብዬ የሆነ ዶረም ክሬት ላይፍ እና ችኛም ኮፒ ከፍላ ነገር ነው። በዚህ ጋር ልምጣና ምን ላደርግ ቦዲ ላይ ፔስት ላደርገው። እሺ ከዛ በኋላ እዚህ ጋር ምን አለኝ ቦዲው በዚህ መልኩ ይቀመጣል ማለት ነው። አሁን ሌላ ደግሞ የፈለገው ነገር ደግሞ ዩዘር አይዲ ነው። ዩዘር አይዲ የሚፈልገው ነገር ሌላ እስቲ ዩዘር አይዲ ዩዘር አይዲ እነዚህ ሶስት ነገሮች ነው የሚፈልገው። በዩዘር አይዲ ለምሳሌ እኔ ስንት ልበለው 972 አልኩት። እሺ 972 አልኩት። አሁን እዚህ ጋር ምን ስፔሲፋይ ያደርግልኛል? እነዚህ ነገሮች ሰጠሁት። የምፈልገው ሜትር ፖስት ነው አልኩት። ፖስት ከሆነ ደግሞ ዳታ መላክ አለብኝ። ያ ዳታ ታይትል፣ ቦዲ፣ ዩዘር አይዲ እነዚህ ናቸው ማለት ነው። እዚህ ጋር ግን ይሄ ዳታ በምን አይነት መልኩ ፍሬም ተደረገው? በኦብጀክት ነው። በኦብጀክት ነው። ኤፒአይ ደግሞ ኮሚኒኬት የሚያስደርገው ክላይንትና ሰርቨርን ተጠቅሞ ነው። ጄሰንን ኦብጀክትን ሳይሆን ጄሰንን ተጠቅሞ ነው። ስለዚህ ይሄ ነገር ወደ መቀየር አለበት፣ ወደ ጄሰን ፎርማት መቀየር አለበት። ለጄሰን አሁንም ቀደም ብያችኋለሁ፣ ዲስክሪፕሽን ቦክስ ላይ የባለፈውን ቪዲዮ ማየት ይችላል። ያንን ጄሰን እንዴት አድርጌ ነው ታዲያ ክሬት የማደርገው? እዚህ ጋር ያለኝ ኦብጀክት ነው፣ በኦብጀክት መልኩ ነው ዲፋይን ያደርጉት። ስለዚህ ጄሰንን እንዴት አድርጌ ስፔሲፋይ ላደርግ ወደ ምለው ስንመጣ እዚህ ጋር እንዴት አድርገን ስፔሲፋይ የምናደርገው? ጄሰን አለን በካፒታል ሙሉ በሙሉ ካፒታል ነው የማደርገው። ከዛ በኋላ ስትሪንግ ዲፋይን የምትባል ነው። እቺ ምንድን ነው የምታደርገው? እዚህ ጋር ኦብጀክቱን ዲፋይን አደርጋለሁ ወይም ደግሞ ኦብጀክቱን አስገባለሁ። ከዛ በኋላ ያንን ኦብጀክት ወደ ምን ትቀይርልኛለች? ወደ ቫሊድ ጄሰን ፎርማት ትቀይሯለች ነው። ከዛ ይሄንን ዳታ ምን ማድረግ ስላለች መላክ ትችላለች ማለት ነው። ቀጥሎ እስቲ አሁን ተመሳሳይ አፕሮች ነው የሚከተለው። ዴን እያለን ነው የምንሄደው። ምን አይነት ሪስፖንስ እንደምናገኝ ዴን እንላለን። ከዛ ዴን ብለን ይህንን ሪስፖንስ እንቀበላለን። ሪስፖንስ እንቀበላለን። ከዛ ይህን ሪስፖንስ ደግሞ ቅድም እንዳልነው ሪተርን እናደርገዋለን። ሪተርን ስናደርገው ያን ሪስፖንስ ጄሰን የነበረው ምክንያቱም ኤፒአይ በጄሰን ነው ኮሚኒኬት የሚያስደርገው ወደ ኦብጀክት እንዲቀይርልን ጄሰን ሜትርን እንጠቀማለን። ድጋሚ አሁንም ዜና ይጠቀምና ከዛ በኋላ የምፈልገውን ዳታ ካገኘው በኋላ ያንን ዳታ ምን አደርገዋለን ወደ ምፈልገው ወይም ደግሞ የምፈልገውን ነገር እሰራበታለሁ አልኩኝ። እሺ ከዛ አሁን እዚህ ጋር አይዲ 101 በዚህ መልኩ ሰጠኝ። እሺ ገብተን እንየው። እዚህ ጋር ገብተን እንየው ምን አይነት ሪስፖንስ ነው የሚሰጠኝ? በዚህ መልኩ ነበር የሚሰጥ፣ በዚህ መልኩ ነው የሚሰጥ። እኔ ግን ያገኘሁት ምን ብቻ ነው? አይዲ ብቻ ነው ያገኘሁት። ታዲያ ሌሎቹ የት ሄዱ? አሁን ወደ የትኛው እንመጣለን? ወደ አራተኛው ኮንሰፕት አሁን እንመጣለን። ሜታ ዳታ ወዳልነው ኮንሰፕት አሁን እንመጣለን ማለት ነው። ሜታ ዳታ ደግሞ ይባላል ምንድነው? ሄደር ይባላል። አሁን ቀላስጀምራትና ሄደር ምንለው ነገር ምንድነው? ሜታ ዳታ። ስለዚህ ኤፒአይ ላይ ይሄ ሜታ ዳታ የሚባለው ነገር ምንድነው ስራው? ስፔሲፋይ ወይም ደግሞ ዲፋይን ምንድነው የሚያደርገው? ሜታ ዳታስ እነዚህ ሜታ ዳታዎችን ስፔሲፋይ ያደርጋል። ለምሳሌ አሳን ኤግዛምፕል እንደ ኮንሰፕቱ እንድትረዱት የመጀመሪያው ነገር ለምሳሌ በታይፕ ፎርማት ዳታ ፎርማት አሁን ምን አይነት ዳታ ፎርማት ነው የላኩት? ወደ ሰርቨሩ የላኩት ምን አይነት ዳታ ፎርማት ነው የሚለውን የትኩረት ስናለው ሄደር ላይ ወስናለሁ። ሜትድ አለኝ፣ ቦዲ አለኝ። ከዛ አሁንም ሄደርን እዚሁ ጋር ስፔሲፋይ እንዴት አድርጋለሁ? ሄደርስ በዚህ መልኩ አስቀምጣለሁ። ከዛ ይሄ ኦብጀክት ነው፣ ምክንያቱም ብዙ አይነት ሜታ ዳታዎች አሉ። እነዛን ሜታ ዳታዎች የምናገረው እዚህ አሁን ምን አይነት እንደተጠቀምኩ የምናገረው ኮንተንት ታይፕ ነው። አሁን ይሄ ምን አይነት ዳታ ፎርማት እንደተጠቀምኩኝ ነው የምናገረው እዚች ጋር ማለት ነው። ስለዚህ የተጠቀምኩት ዳታ ፎርማት ምንድነው? አፕሊኬሽን ጄሰን የሚባለውን ፎርማት ነው። ወይም ደግሞ በጄሰን ፎርማት ነው የላኩት ማለት ነው። በጄሰን ፎርማት ነው ይህንን ዳታ የላኩት ማለት ነው። በዛ መልኩ ስልቀው ምን አደረገልኝ? አይዲን ብቻ ማምጣት ትቶ ኤቭሪቲንግ አመጣልኝ። ስለዚህ ያ ማለት ምን አደረገልኝ? ሁሉም ነገር ለሰርቨሩ ነገረው ማለት ነው። ሰርቨሩ አሁንም መርሳት የለብን ነገር በተለያየ አይነት ፎርማት ሊቀበል ይችላል።
የሚባለው ሪኩዌስቱን በተለያየ አይነት ዳታ ፎርማት ሊቀበል ይችላል። አሁን እዚህ ጋር ያለኝ እኔ በቃ ሲምፕል ስትሪንግ ወይም ደግሞ ቁጥር ምናምን በቃ ቴክስት ዳታዎች ነው ያሉ እንደ ጥቅል ያሉ በቴክስት ፎርማት ሊገለጹ የሚችሉ ሊጻፉ የሚችሉ ዳታዎች ነው ያሉ። ግን እንዲህ ጽፌ የማላገኛቸው ዳታዎች ነው ይችላሉ። ለምሳሌ ፒክቸር ብልክ ወይም ሰው ፕሮፋይል ፖስት ቢያደርግ ወይም ደግሞ ፕሮፋይል ፒክቸር አፕዴት ቢያደርግ አሁን እነዚህ ነገራቶች ምን አይደሉም በዚህ በቴክስት ፎርማት መላክ የሚችሉ አይደሉም። ባለፈው ጄሰን ላይ እንዳሳለፍ ነው ጄሰን ፎርማት ሊሚትድ የሆኑ ዳታ ታይፖች ነው። ስለዚህ ምንም ይዞ መሄድ አይችልም። ፎቶ ይዞ መሄድ አይችልም። እዚህ አሁን ፎቶ ቢኖር ምናምን ያን ጊዜ ጄሰን ሙሉን ዳታ ይዞ መሄድ አይችልም ማለት ነው። ሌላ ተጨማሪ አካል ያስፈልጋል። ያንን ተሸክመው ወይም ደግሞ ፎቶን ይዞ መሄድ ሌላ አካል ያስፈልጋል። ለቴክስቶቹ ጄሰን አለ ችግር የለውም። ግን ሌሎችን ዳታዎች ማን ይዞ መሄድ አለበት? ሌላ አካል ያስፈልጋል ያንን ይዞ መሄድ ማለት እና ያንን ነገር እዚህ ኮንተንት ታይፑ ላይ ዲፋይን እናደርጋለን እና እሱን ነገር አይቶ ይወስናል ማለት ነው። በዛ ነው አሁን እዚህ ጋር ይሄኛው ሄደር ሳይኖር በፊት ይሄኛውን ሄደር ሳንጨምር በፊት ምን ተፈጥሮ የነበረው አይዲውን ብቻ ይላከልን ወይም ደግሞ ሙሉ ዳታው ማግኘት አልቻለም። ምን ዳታ እንተራተኝ አላቆም ማለት አይዲውን ይላከልን ቀደም እንዳልነው አይዲው ራሱ ነው ጀነሬት የሚያደርገው ግን ታይትል ቦዲ ጋር አይዲ ከየት ነው የመጣው ይሄን ነገር አላቆም ማለት ምክንያቱም አልነገርኩትም ምን አይነት ፎርማት እንደሆነ። እዚህ ጋር ሄደር ላይ ግን ሜታ ዳታ እኔ እኮ የላኩት እንደዚህ አይነት ፎርማት ነው ብዬ ስነግረው ምን ያደርጋል እነሱን ዳታዎች ወይም ደግሞ እኔ የምፈልገውን ስራ ሰራልኝ ማለት ነው። እዚህ ጋር የጻፉለትን ኖት ያው እዚህ ጋር ለወራዩም ሰሙን አስገባ አይዲ ራሱ ጀነሬት አድርጎ 101 አይዲ ሰጠኝ። ዲስ ኢዝ ሜታ ታይትሉን ሰጠኝ ዩዘር አይዲ 972 እዚህ መልኩ ሰጠኝ ማለት ነው። በዚህ መልኩ ምን ያደርጋል ፖስት ሪኩዌስትን ማቅረብ ወይም ደግሞ ሜቶዶችን እየቀያየርኩኝ ማቅረብ እችላለሁ ማለት ነው። እና ተመሳሳይ ሀሳብ ደግሞ ሌሎቹን ሜቶዶች ላይ በዛ መልኩ እንቀጥላለን። አሁን ለምሳሌ እዚህ ጋር ፑት ሜትር ላይ የሚፈልጋቸውን ነገሮች እዚህ ጋር አስቀምጦልኝ ፑት ሜትር ላይ ጋር ኮሜንት አስቀምጠና ፑት ሜትድ ጌት ሜትድ ቅድም አይተናል። ይኸው እዚህ ጋር ደግሞ ምን እናየን ፖስት ሜትድ እናየን። ፑት ሜትድ ጋር ስንመጣ ደግሞ እሱ ያስቀመጠልኝ እዚህ ጋር ሲንስ ኮፒ ላድርጋትና እዚህ ጋር እንምጣ። እዚህ ጋር ከዛ በኋላ ሁሉም ነገር መነጋገር እንችላለን። አሁን እዚህ ጋር ሪሶርሱን አሁን ቀየረው ፖስት ከዛ በኋላ እዚህ ጋር ምኑን ዲፋይን አድርጋለሁ አይዲውን ዲፋይን አድርጋለሁ። የተለያየ አይነት አይዲዎች አሉ። እንደው ቅድም ያየናቸው 100 አይዲ አለኝ ማለት 100 ፖስቶች 100 አይዲዎች አሉ። ስለዚህ የትኛውን ፖስት እንደሆነ እዚህ አይዲውን ተናግሬ ተለታለሁ ስፔሲፋይ አደርግለታለሁ። ሰርቨሩ ያንን ሲሰራ በአይዲ ስፔሲፋይ ማድረግ እንዲቻል አድርጎ ሰርቶታል ማለት ነው። ከዛ በኋላ ቦዲ ላይ ደግሞ አፕዴት ማድረግ የፈለኩትን ዳታ እዚህ ጋር አስገባለታለሁ። የታይትሉን እችኛን አሁን እችኛን ኮሜንት እናድርጋትና ከዛ ሴቭ እናድርግ። ከዛ እዚህ ጋር ዳታውን የሚያመጣው ነን ነው ታለነ ታለ ይኸውና ይቻችን እዚህ ጋር አንኮሜንት እናድርገውና ዳታ የመጀመሪያውን ዳታ እናውጣው። የመጀመሪያውን ዳታ ሎግ እናድርገው። እዚህ ጋር እንደምታዩት አይዲ ዋን ላይ ቦዲ ያለ እዚህ የተጻፈ ረጅም ቴክስት አለ። የተጻፈው ምን አለ ረጅም ቴክስት አለ ያለው ነገር ታይትል እዚህ ጋር ያለው ታይትል አለ። አሁን ይሄኛውን ታይትል ምን አድርጋለሁ አፕዴት ለማድረግ ነው ይሄን ያሳብ። ስለዚህ ምንድነው ማድረገው እዚህ ጋር የተቀመጠው ዳታ አለ እዚህ ጋር መጣና የፈለኩትን አይነት ታይትል ሰጠዋለሁ እዛ አፕዴት ማድረግ ለፈለኩት ማለት ፈትና ጀደስ አንኮሜንት ከዛ አሁን እዚህ ጋር አይዲ ዋን የትኛው እንደሆነ ስፔሲፋይ አደረገ። ታይትል ደግሞ ደስ ያለኝን እንትን ይጠቀማል። ደስ ያለኝን አሁን ታይትል እዚህ ጋር ተጠቀምኩኝ። እዛውን የሆነ ነገር እዚህ ጋር ጻፍኩኝ። እዛ ዩዘር አይዲ አንድ አልኩኝ። እዚህ ጋር አንድ የነበረውን 14 ልበለው ኤፕላይ ዴሪዋ በዚህ መልኩ አፕዴት አደረገልኝ። አይዲ አንድ ቦዲ እዛ ጋር የነበረው ረጅም ቴክስት በዚህ ተቀየረ። ታይትሉ በዚህ መልኩ ተቀየረ። ዩዘር አይዲ በዚህ መልኩ ተቀየረ ማለት ነው። እና በዚህ መልኩ ፑት ሜትድ ልጠቀም እችላለሁ ማለት ነው። እና ተመሳሳይ ኮንሰፕት ደግሞ ማን ጋር ይኖረኛል ዲሊት ሜትድ ጋር ይኖረኛል ማለት ነው። ኦል እንትን ተመሳሳይ ኮንሰፕት ዲሊት ሜትድ ጋር ይኖረኛል ማለት ነው። አሁን እዚህ ጋር ዲሊት ሜትድም እሱ ያስቀመጠው እንትን አለ በሱ መልኩ እናድርጋለን። ዲሊት ሜትድ አለ ዲሊት ወለምታና ቴስት ላድርጋት
አሁን እዚህ ጋር እንደምታዩት ዲሊት ሜትድ ደግሞ አሁንም የራሱ የሆነ ያለው አቀማመጥ አለው። እዚህ ጋር እንትን አለኝ URL አለኝ። እዚህ ጋር የፈለኩትን እንትን አደርጋለሁ ፖስት እንትን አስቀምጣለሁ። የፈለኩትን አይዲ አስቀምጣለሁ። 100 አይዲ አለኝ ብያለሁ። ከነዛም ግን 23 የምንፈልግ ሜትድ ዲሊት በዚህ መልኩ እጠቀማለሁ ማለት ነው። አሁን እዚህ ጋር ምንም ምናምን ያልኩት ነገር የለም። ነገር ግን አሁን እዚህ ጋር ምን ሊኖር ይችላል? ሪስፖንስ ሊኖር ይችላል። ሪስፖንስ ሊኖር ይችላል። አለ ሪስፖንስ ሁልጊዜም አለ። ሁልጊዜ ሪስፖንስ አለ። ግን ከዛ በኋላ ጄሰኑ አለ ወይስ የለም የሚለውን ነገር ከዛ በኋላ ነው ምን ወስነው። ስለዚህ ጋር ሪተርን ሪስፖንስ ዶት ጄሰን እናድርግና ከዚህ ጋር ዶት ዴም በዚህ ጋር ደግሞ ዴም ብለን ወደ ጄሰን የተቀየረን ዳታ ወደ ምንቀይረው ኮንሶል ሎግ እናድርገው። ኮንሶል ሎግ እናድርግና ያንን ዳታ እናውጣው። ይህ በዚህ መልኩ ኤምፒቲ ነው። አሁን ከረንትሊ ምንም አይነት ዳታ እየላከ አይደለም ሰርቨሩ በዲሊት ሜትድ ማለት ነው። ነገር ግን እኛ የሆነ ስራ ስንሰራ ዲሊት ሜትድ ወደ እንትኑ መቶ ወደ ክላይንቱ መቶ የሆነ ቢሰጠን በተለያየ መልኩ ልናስቀምጥ እንችላለን። ሌሎች ነገራቶችም አሉ። አሁን ቀጣይ ወደሱ እንሄዳለን። ዲሊት ሜትድ ላይ ካለው ነገር አንፃር አድርገን ሃንድል ማድረግ እንደምንችል እናያለን። ኦኬ አሁን ዲሊት ሜትድ ጋር ያጋጠመ ነገር ምንድነው? ምንም አይነት ዳታ አልተላከም። ስለዚህ አሁን ዲሊት እናድርገው ወይስ አናድርገው ምንም አይነት የምናውቀው ነገር የለም። ይሄንን ነገር እንዴት አድርገን ማጣራት እንችላለን ወደሚለው እንምጣ። ወደዚህ ስንመጣ አሁን ከክላይንቱ ወተን ከሰርቨሩ ምን ልናገኝ እንችላለን ወደሚለው እንመጣለን ማለት ነው። ከሰርቨሩ እስካሁን ያየነው ዳታውን ብቻ ነው። ደግሞ እስካሁን ሰርቨሩ የሚልካቸውን ዳታዎች ብቻ ነው እስካሁን አክሰስ ስናደርግ የነበረው እንጂ ሌላ ምንም አይነት ነገር ስንሰራ የነበረው ነገር የለም። ግን ከሰርቨሩ የሚመጣው ነገር ብዙ ነገር ነው። ሄደር አለ፣ ራሱ ቻለ ሄደር አለው። እዚህ ጋር የሚመጡ ኮዶች አሉ ምናምን የመሳሰሉ ነገር። ስለዚህ አሁን እነሱን አድርገን እንዴት አድርገን መጠቀም እንችላለን ወደሚለው እንመጣለን። አሁን እዚህ ጋር ሪስፖንስ ኦብጀክት እንደምታዩት ብዙ ነገሮች አሉ። እንደነዚህ ሲቹዌሽን ሲፈጠሩ ለምሳሌ ዲሊት ሜትድ ላይ አሁን እንዳየነው ምንም አይነት ኮንተንት የለውም፣ ይመጣልን ኮንተንት የለም። እንዴት አድርገን እናጣራ? ዲሊት ይደረግ። ምክንያቱም እዚህ ጋር ዩአይ ላይ የምናሳየው ባክኤንድ ላይ የተሰራውን ስራ ማረጋገጥ ነው ስራችን። ስለዚህ ዲሊት ካልተደረገ ዲሊት ማድረግ እንዳልቻለ ሰውየው መናገር መቻል አለብን። ዲሊት ካደረገ ደግሞ እንዳደረገ አሳይተን ያንን ነገር ከዩአዩ ላይ ማጥፋት አለበት። ያንን ነገር ለማድረግ እንዴት አድርገን እናረጋግጥ ወደሚለው ስንመጣ ይሄ ሪስፖንስ እዚህ ጋር እንደምታዩት የተለያዩ ነገሮች አሉ። ከእነዚህ ነገሮች ውስጥ እኛ የምናተኩረው እዚች ላይ ስታተስ ኮድ ማንን እናገኛለን? አሁን እዚች ጋር ቀጥሎ ስታተስ ኮድ ወደሚባለው ኮንሰፕት እንመጣለን። ስታተስ ኮድ ምንድን ነው? ስታተስ ኮድ ከሰርቨሩ የሚላክልን እንትን ነው፣ ሪስፖንስ ነው። እስ ኮድ ሰርቨሩ ዋደ ሰርቨር ወይም ደግሞ ምን ተከሰተ ሰርቨር ወይም ደግሞ ዋት ሃፕን ኦን ዘ ሰርቨር ሰርቨሩ ላይ ምን እንደተካሄደ የሚነግረን ኮድ ነው ስታተስ ኮድ የምንለው ማለት እና የተለያዩ ስታተስ ኮዶች አሉ። ለኛ በጣም አስፈላጊ እንደዚህ ቤዚክ መያዝ ያሉብን 3 ወሳኝ ስታተስ ኮዶች አሉ። እያደግን ሲመጣ እያሰፋን የምንሄዳቸው ነገር ግን እንደ ጀማሪ መያዝ ያለብን ስታተስ ኮዶች አሉ። 200 ቤት የሚላኩ ስታተስ ኮዶች አሉ። 200 ቤት የሚላኩ ስታተስ ኮዶች አሉ። 200 ቤት የሚላኩ ስታተስ ኮዶች ምን አይነት ስታተስ ኮዶች ናቸው? ሰክሰስ ስታተስ ኮዶች ናቸው። ሰክሰስ አሁን ይሄ ምን ሊሆን ይችላል? 200 ሊሆን ይችላል፣ 201 ሊሆን ይችላል፣ 204 ሊሆን ይችላል። ብቻ ግን 200 ቤት እስከሆነ ድረስ ምንድነው ሰክሰስ ነው። ያ ማለት ዲሊትን ከሞከርን ዲሊት ተሳክቶልናል፣ ፖስትን ከሞከርን ፖስት ተሳክቶልናል፣ ጌትን ከሞከርን ጌትን ተሳክቶልን እያለ ይቀጥላል ማለት የሞከርነው ነገር ወይም ክላይንቱ መስራት የፈለገው ነገር ሰርቨሩ ላይ በተሳካ ሁኔታ ተሰርቷል ማለት ነው። 400 ቤት ደግሞ ስህተቶች አሉ። 400 ቤት አለ። ይሄ ደግሞ ኢረር ኦን ክላይንት ሳይድ ነው። ኦን ክላይንት ሳይድ ነው። በክላይንት ሳይድ የሆነ ኢረር ተፈጥሯል ማለት ነው። ይሄ 401 ሊሆን ይችላል፣ 403 ሊሆን ይችላል፣ 404 ሊሆን ይችላል እያለ ይቀጥላል። 409 ብቻ ግን 400 ቤት ስታተስ ኮድ ከመጣለን እኛ ማረጋገጥ ያለብን አንድ ምንድነው በእኛ በኩል እኛ የሰራነው ስህተት አለ ማለት ነው። እኛ የሰራነው ስህተት አለ ማለት ነው።
500 ቤት ደግሞ 500 ቤት ኤረር ከመጣልን ደግሞ ኤረር ኦን ሰርቨር ሳይድ ማለት ነው። ሰርቨሩ የተሳሳተው ነገር አለ ወይም ደግሞ ባክኤንዱን የሰራው ሰውዬ ያበላሸው ነገር አለ ማለት ነው። ስለዚህ 500 ቤት ከመጣ በሰርቨር በኩል የሆነ ችግር ተፈጥሯል ማለት ነው። ስለዚህ አሁን እነሱን ነገሮች ምሳሌ አሁን እዚች ጋር ኮሜንት ላድርጋትና አሁን እዚች ጋር ሪስፖንስን በማይበት ጊዜ እንደዚህ አይነት ሪስፖንስ ዶት ስታተስን ማውጣት ስላለሁ ያ ስታተስ 200 ይለኛል። ስለዚህ 200 ቅድም እንዳለው ምንድነው ሰክሰስ ነው ማለት ነው። ስለዚህ አሁን ሜተድ ዲሊት ሆኖ ምንም አይነት ሪስፖንስ ወይ ደግሞ ምንም አይነት ዳታ ባይላክልኝ እንኳን ስታተስ ኮዱ 200 ስለሚል በተሳካ ሁኔታ እንደደለትኩኝ አረጋግጣለሁ ማለት ነው። ደግሞ እንዲህ ልበላ። እሺ አሁን እዚህ ጋር ስንመጣ ምን መጣልኝ? ኢረር ኮድ መጣልኝ ማለት ነው። ስታተሱ ስንት ሆነ? 404። ለምን? የሌለ ሪሶርስ ነው የጠየቁት። እንደዚህ የሚባል ሪሶርስ የለም እንትን ላይ በሰርቨሩ ላይ ማለት። ስለዚህ የኔ ችግር ነው፣ የሌለ ነገር እየጠየቁት ነው። ሰርቨሩ አልተሳሳተም፣ ያለውን ይዘው አስቀምጦልኛል፣ ወይም ደግሞ ሩሉን አስቀምጦልኛል። እኔ የእሱ ሩል ያላከበርኩት እኔ ነኝ። ስለዚህ በሰርቨር ሳይድ ኢረር በዚህ መልኩ ይመጣል ማለት ነው። እና በክላይንት ሳይድ ያለ ኢረር በዚህ መልኩ ሰርቨር ሳይድ የተለያዩ ችግሮች ስክሪፕቱ ላይ ሊሆን ይችላል፣ በተለያዩ አጋጣሚዎች ሊፈጠሩ ይችላሉ። በነዛ ኬዞች ደግሞ 500 ቤት ስታተስ ኮዶች ሊላኩን ይችላል። ስለዚህ እኔ ዲሊት ሜተድ ነው አሁን እዚህ ጋር ምንም አይነት ኮንተንት ካልመጣልኝ ምኑን አይቼ ዲሳይድ አድርጋለሁ ማለት ነው። ስታተስ ኮዱን አይቼ ዲሳይድ ኦኬ 200 ነው። ስለዚህ 200 ከሆነ ተደልቷል ማለት ነው። ይሄ ዩአይ ላይ መስራት የምፈልገውን ስራ እሰራለሁ ማለት። ስለዚህ ስታተስ ኮዶችን በዚህ መልኩ መጠቀም እችላለሁ ማለት ነው። ሰው ስለ ኤፒአይ ጃቫስክሪፕት ላይ ወይ ደግሞ ክላይንት ሳይድ ላይ እንዴት አድርገን እንጠቀማለን ብለ ቤዚክ አጠቃቀምን ይሄን ይመስላል። ምንም አይነት አሁን ከዚህ በኋላ ሌሎች ፓኬጆችን ብንጠቀም ወይም ደግሞ ሌሎች ኤክስተርናል ላይብራሪዎችን ብንጠቀም ኮንሰፕት አዲስ ኮንሰፕት አይመጣም። ሌሎች ላይብራሪዎች ላይ ያሉት ኮንሰፕቶች እነዚህ ናቸው። የሰርቨሩ ቢውልድ ያደርጋል ነው፣ ክላይንቱ ኮንሱም ያደርጋል ነው። እንደገና ደግሞ ክላይንቱ የሰርቨሩን ሁሎች ማቅጠር አለበት። ያነስ ያደርግ ደግሞ የሪሶርሱን አድሬስ መናገር አለበት። ይሄ የትኛውም አይነት ላይብራሪ የትኛውም አይነት ፓኬጅ ወይም ደግሞ የትኛውም አይነት ሌላ ሰርድ ፓርቲ ላይብራሪ ቢመጣ የሚጠቀም ያን አጠቃቀሙ ሊለያይ ይችላል እንጂ ኮንሰፕቱ ይሄ ነው ማለት ነው። መጠቀም አለበት። እንዴት ይጠቀማሉ የሚለው ነው የሚለያየው። እንደገና እነዚህ ሜቶዶች አሉ። ሜቶድ ያልናቸው ነገሮች ጌት ምናምን ነገር ያልናቸው እነዚህ ያልናቸው ማለት ነው። እነዚህ ጌት፣ ፖስት፣ ፑት፣ ዲሊት ምናምን ያልናቸው ነገሮች እዛ ጋርም አሉ። እንዴ አይነት እንትኖች ላይብራሪዎች ላይ ይኖራሉ። ቦዲም ያልነው ነገር ይኖራል እዛ ጋር። እዚህ ጋር ሄደር ነው፣ ምንም የሚቀየር ነገር የለም። የሚቀየረው ነገር ፌች ኤፒአይ ላይ እነዚህ በዚህ መልኩ ነው የምናስቀምጠው አይደል? እንዲቀመጣል እዚህ ኦፕሽን ከፍተን ሜቶዶች ምናምን እንደዚህ ዲፋይን እናደርጋለን የሚለው ነገር ላይብራሪዎች ሌላ ቀለል ባለ ወይ ቀለል ባለ መንገድ ሊያመጡት ይችላሉ ማለት ነው። እና በዛ መልኩ ነው የምንጠቀመው። ሌላው ኮንፊውዝ ሊያደርግ የሚችለው ነገር በቃ ዋናው ኮንሰፕት ፌስ ላይ ያለው ነገር ኤፒአይ ጋር እችኛዋ ፓርት በደንብ ሙሉ በሙሉ የሰርቨሩ ሩል እንዲያከብር የምታደርገው ነች። ዩአርኤሉን እዚህ ጋር ይጽፋል። ከዛ እዚህ ጋር ደግሞ ኦፕሽኖች፣ ሜቶዱን፣ ቦዲውን፣ ሄደሩን ምናምን ዲፋይን ያደርጋል። ከሱ በኋላ የሚመጡት ክላይንት ሳይድ የሚጠቀምበት ወይ ነው የመጣለትን ሪስፖንስ እንዴት ይጠቀመው የሚለው ነው። ከዛ በኋላ ያለው ነገር ሪስፖንሱን ካገኘ በኋላ ወደ ኦብጀክት መቀየር አለበት። ከዛ በኋላ ያንን ኦብጀክት ነው ወደ የሚቀይረው አለን ወደ ስራ የሚያስገባው ያንን ኦብጀክት ነው አለን ማለት ነው። ከዛ ቀጥሎ ደግሞ ያየነው ነገር ስታተስ ኮድ ነው። ስታተስ ኮድ ተሰርቨሩ ምን አይነት ሪስፖንስ አገኝ ወይ ደግሞ ሰርቨሩ ምን አደረገ የሚለውን ነገር ወይም ደግሞ ምን ተከሰተ ሰርቨሩ ላይ የሚለውን የሚነግረን ነው ብለናል። ስታተስ ኮድን በዛ መልኩ እንጠቀማለን። አሁን እዚህ ጋር የተጠቀምኩበትን ጃቫስክሪፕት ፋይል ወይም ደግሞ ይሄንን ሪሶርስ ከፈለጋችሁ ቴሌግራም ቻናል ላይ ማግኘት ትችላላችሁ። ቴሌግራም ቻናል ሊንክ አስቀምጥላችኋለሁ ዲስክሪፕሽን ቦክስ ላይ። ከፈለጋችሁ ደግሞ ቴሌግራም ላይ በዚህ ዩዘርኔም ማግኘት ትችላላችሁ። እና ቀጣይ ደግሞ በዚህኛው ይሄኛውን ኤፒአይ ተጠቅመን እንዴት አድርገን ዩአይ ቢውልድ እናደርጋለን፣ ዩአይ ላይ እንዴት ያንን ዳታ ማሳየት እንችላለን የሚለውን እናያለን። ሰብስክራይብ ማድረግ እንዳትረሱ። እስካሁን ከቆያችሁ ተምሽታችኋል ማለት ነው። ሰብስክራይብ ሳታደርጉ እንዳትወዱ። ፒስ